አቤት ማን ነው? ሰላም ነው እንደነገ የበሰራተኛ ሁሉ ልጆች አንቺ ናቸው? ስንት ናቸው ማለት? ይሄ ከካዘርሹ ጋር አስር ማለት ነው። ጡትም አልጣለም አቢ እዛ ጥባ አትርጭ ማዳገረ ልጆችሽ ናቸው? በቃ ይደጉልሽ ይደጉልሽ። ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁ ትበቱ ስሚ ሳልገባ እንደዚህ ተካረጉ ቢገባማ ይወጉኛል። ቢገባ ይወጉኛል። አንቢታው ማነው? እንዴት ነህ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ ኧረ ሂድ ለምነህ ብላ እንደዚህ ሰው ያሟል እንደ ቆይ እርዳኝ ወንድሜ ዝራበኝ አባይ ተጨቀሩ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ቢስራሲ ለለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። በእናትህ አንድ ምስማር ልምታ አንድ በእናትህ አዳኒ ሌሊሽ ሰላም ነው? እንዴት ነህ? አለን እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያለሁ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጡኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻን ነው እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄን ቤት እንዳታንኩ። ማን ነበር ያንኳኳ? ዱርዬ ቦቼ ነዋ። ተጣልቼ ምናምን ዋስኑ ምናምን መጥራት ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር? ወይ ልጄን ታሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰው ገንዘብ ተቀብሎ አማማኝ በትኩኝ ምናምን የሚባል ነገር አለ እንዴ? ያማጣታ በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይኸውልህ በጣም አስቸግሯል። እንደምታውቂው አይደለም በቀረታ ምንም አይልም። በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቅጠን ይኸውልህ ፊት ያወጡ ወይ ልጠይቀው በቃ መጠየቅ አለብን። ግድ የለም አስኪ ልጠይቀው ራቲ አስካለ ነግሬሽ ነበር በቃ አትማታ አምስት መቶ ብር አበድሬ ቸገረኝ ስትል ተው እኔ ራበኝ ራታ እባክህ አትማታ። ገንዘብ በሚቀበል ይቀበላል። አልኩህ በቃ ብዙ ወሬ እንዳታወራሽ ይነግረህ። ብዙ ወሬ እንዳታወራ ትችለኛለህ። እንትን እንደዛ በደንብ እችላለሁ። እሺ መጣሁ፣ ጠብቀኝ። ስበው መጣሁ፣ ሸኝቻቸው መጣሁ። በጣም አሪፍ ሸጓ ስለሆንኩ ነው። መጣሁ፣ ጠብቀኝ። ሸኝቻቸው ቶሎ ና እጠብቃለሁ። ሸኝቻቸው መጣሁ። እግር መንገድ እወዳለሁ። እንደዚህ ወክ በጣም ያስፈልጋል። ለጤናም ያስፈልጋል። አይ ልሸኛችሁ እዚያ ነው። ምንድን ነው 8 ኪሎ ሜትር መጣ ብላችሁ ነው? እኔ የምሄድበት የለም። ልሸኛችሁ ኧረ ልሸኛችሁ። እንገናኛለን። በቃ ቻው። ይሸኘኛል እኮ እሷ። ቻው በቃ እንደውላለን። ፈጣሪ ካለ ነው የምንገናኘው። ኧረ ልሸኛችሁ። ቻው። እችላለሁ አላልክም ወይ? አዎ እችላለሁ። ምሮ የምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። ስሚኝ እኔ ስሚኝ እኔ ነኝ የምከፍለው። አካውንት ንገረኝ። ችግር የለውም። 1070 ስንት መጣ? 3670 3670 ስማታ ታደሷል። አሰማትም እንዴ? ሴት አሰማማት ማለት ነው። ሴቶችን መስማት አለብን። ስማት ታሎሽ ችግር የለም። እኔና ሲሪ ሰርታይ እዳና ሲሪ እንደ ትርሲ ችግር የለም። ልጅሽ ነው አይደለ? ልጅሽ ነው። እዳ ቦታበት እንደኛ
እንትን ነው እየሰራው እኮ ማውራት እንችላለን። አስኩ ይሻላል። እንትን ነው የተወሰነ ሳንቲም እኮ 3000 ብር ፈልግ አብታው ብድር ነው ብድር ፈልገን እንደዛ አብታው እንትን ነው ካለሽ ሎነሽ ጉዳይ እና ብድር አታርፈም ችግር የለም አትቆጪ ተልጅ እንትን ካለሽ ብዬ እኮ ነው የተወሰነ ሳንቲም በእናትሽ አስኩዬ አንዳንድ ነገር ላይ አልኩት የነበረችኝ ምንም ነገር የለኝም። አዎ አስኩዬ ቀጣዊ አታቀርብም እንዴ? አይ ብድር ግን የለሽም ማለት ይሄ ልጅ አይደለም ታጠፋለች ፋንጂ ነው ይሄ ልጅ አይደለም። እኔ ውጪ አገኛለሁ አገርኔ ለጠበቃ ይደውላል ታታ ለስራሽን እስቲሽ ዶክተር የመጀመሪያ ልጅ ነው። እንዴት ነው የሚያደርገው? አስተጫዋቾች ስም ይጠራል ካላወቅ እንክርማሽ ሳንፈልግ እኮ ቲፎዞ አደረገን ዶክተር በእናትህ ላሊጋ ዲዝልስ ቡንደስሊጋ ከዝ ማንቸስተር በረኛ ያው ዶክ ማንቸስተር ማን መልሽ አድራኒ ሞሪኖ አረ ታካሽ ነው አንተ መልሰው ምንድነው? እኔ እኮ አይቻላ ማንቸስተር በረኛ ድሮግባ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን የአስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ ፈርተብላ አብደላ የበላነውም ብላ ፒኤችዲን ተጠቀም መልስ አስቶን ቪላ ነው አልካ ማንዴላ ቃስበላ እሺ አረ ማላ አረ ቢያንስ ረፍት እንውጣቆ አረ ረፍት ጋሽ ጎጬ እንኳን አደረሳችሁ። መልካም በዓል። ሚስቶትን ተሻለው እንዴት ነው? አንተ አበባው ነው እባቡ ነው ምንድነው? ቆይ ወር በመጣ ቁጥር ነው አንተን ላሳድ በክራይ በሩ ዝግ ሆኖ እንዴት ነው? እኔ ሰው ነው ሸለምጥማጥ ነው አከራዩ ምን ላድርግ ጋሽ ጎጬ? ተሳቀቄ እኮ ነው ተሳቀቁ። መስሪያ ቤት ደሞዝ አላስገቡልኝምና ያው የቤት ኪራይ ምን አገባኝ ነው ታዲያ? በዚህ በየወሩ ከምትሰባ አንተ ደሞዝን አትበደርም እንዴ? የት ነው? ከድጋፍ ማይክሮ ፋይናንስ ነው። ድጋፍ ማይክሮ ፋይናንስ ናሽናል አይዲ አለ አለኛ ኢምፕሎይመንት አይዲ አለኛለኝ። በቃ ታዲያ 30 ሰከንድ ቪዲዮ ቬሪፊኬሽን ልከ ደሞዝን አትበደርም እንዴ? አፕሊኬሽን ሳላቸው ይኸው ድጋፍ ማይክሮ ፋይናንስ ወይንም ደግሞ 6575 ላይ አትደውልም እንዴ? 6575 ሂድና ተፈጠር። እስቲ ቆጭ የሙት በሉኝ ከእናንተ ስጋ ነጥለኝ ራሴን ሞቶ ተፈጠረ። ከዚህ በኋላ በደረት መሳብ ቀረበልኛ ከታብለን ነው አሁን ኧረ በእናትህ በሩ እኮ ድንግል ሆነ ወጣበት ተጣጣም ማራ ውጣ በእናትህ ለምዶብኝ እኮ ነው ጋሽ ቆጬ ቆመ ራሱ ባብ ተሳብ አይደለም አንዴ እኮ ስላልተረዳችሁኝ ልብ አድርጉልኝ። እናንተ ታዛቢ ናችሁ። አዛብኝ ንቃኝ እኮ ነው ሰው ማሉን መስሎሽ ነበር ሙና ሰው እቺን ደግሞ ከታመጣ እቺን እንዳትዪ ባንዴ 7 ሰው የምትጭን ባለ 3 እግር ተሽከርካሪ ቤላ ሞተር ሲስተም ባላለች። በፊት ላንቺ ነበር አይደል የምዘፍነው? አሁን ለቤላዬ ነው የምዘፍነው። አንቺ ቤላ አንቺ ቤላ በጣም አካበርክላት። የኔ ምን ስለሆነች ነው? ሃይብሪድ ነቻ። በአንድ ኤሌክትሪክ ፉል ቻርጅ 160 ኪሎ ሜትር ጥብቅ ትላለች። ቤላ 4 ሊትር የፊውል ባካፕ አላት። ባንዴ ብቻ 40 ኪሎ ሜትር ከፍታው አስቆይ ከፍታው ከመሬት 31 ሳንቲም ስለሆነ ኮብልስቶን ብትል ፒስታ አያሳስባትም። ቤላዬ የት አገኘሃት? በመሃል አዲስ አበባ እንደዚሁም ደግሞ ክልል ከተሞች ላይ ሐዋሳ፣ አዳማ፣ ቢሾፍቱ፣ ሻሸመኔ እንደዚሁም ደግሞ በመላው ኢትዮጵያ ተንቀሳቅሶ እየሰራ ነው። ወኪል ሆኖ አብረው መስራት ለሚፈልጉ ደግሞ በራቸው ክፍት ነው። ያንተስ ልብ ለኔ ክፍት ነው? ልቤ ውስጥ ቤላ ገብታለች። አንቺ ቤላ አንቺ ቤላ ዳሽቆጭ በላላ ሰፈሪ ይገለኛል። በቃ ዳሽቆጭ እቺ ሰፋ አድርጉት። ምንድነው? እሱሪ ነው ባቂትና እንደምትለው ሰው ባለው እኮ ምንድነው? እንደ
ቅርጫ ገምም ለባይ እናንተ ጋር ቅርጫ ልግባ ደግሞ ባለፈው ስማ 2000 ብር አስይዤ ዘንብል ይዤ ስመጣ ግን ለቅርጫ በቻለ ብላችሁ በአፌ አጉርሳችሁ ላካችሁ እንደው ምርጫ ስለሆነ በቆርኪ ነበር ደግሞ ዶሮ ቀዩ እንዴ የተፈሪ ነው ነው አይደለም እንዴ ተፈሪ አንድ መስሪያ ቤት የሆነ እንዴ ደሞዝ እየታመጣ ኧረ አይደለም ደሞዝን እኮ መበደር ትችላለህ ስማ ሞላ ናሽናል አይዲ እና ኢምፕሎይመንት አይዲ ከ30 ሰከንድ ቪዲዮ ቬሪፊኬሽን ጋር ልከ ደሞዝን አትበደርም እንዴ አንተ ምንድነው የት ነው ድጋፍ ማይክሮ ፋይናንስ አይ ዶንት ቢሊቭ ኤግዛክትሊ ያልኩ ይሄንን ካደረክ በ30 ደቂቃ ውስጥ ሳይውል ሳያድር ደሞዝን መውሰድ ትችላለህ የት ነው ለ6575 ላይ ደውለህ ደሞዝን መውሰድ ትችላለህ አልታመት ማለት አፕሊኬሽናቸው ይኸውልህ እዚህ አለ ገብተህ መመዝገብ ትችላለህ አረ ድጋፍ ደሞዝ እስኪ ተደገፍ አድርጉኝ ዶሮስ አስቆጀ በላባ ተፈሪ ይገለኛል በቃ ና ጉድ ነው በቃ ዘንድሮ ጋተረኝ ምን አይብሩ በቃ እኔ ከድጋፍ ተበድሬ እኔ ገዛለሁ ይሁና የም ቆንጂዬ ደሙ ሲደርስ እንዳከዳይ ነው ያልሽው ከማዘሯ ይተርፋል ብለሽ ነው ደሞዙ ለነ ማዘሯ ለመድረስ ካፕሽን ላይ ያስቀመጡትን አካውንት ፎሎ አድርግ ያራዳ ልጆች አይ ፍቅሩ ሙለታሺ እሊናይ አቢቲ አጎት መጥቷል አቢቲ አይዋረ አጎግሙሱ አቢቲ ና አጎትን ሳመው አጎትን ሳመው አቢቲ ና እኔ አንበሳ ቤቢ አቢት ና አጎትን ሳመው አንተ በጣም አድጓል ብታየው ጎርምሶ እኮ ነው አትፈራ ናታ አቢቲ ና ደግሞ ዋለፈው ብታይ ከየብርቅ ልጅ ጋር ትምህርት ቤት ሲሄዱ አይቻቸዋለሁ አይቻለሁ ሚስት ነች ሚስት ነች ሚስት አገባ እኮ ሚስት አገባ አቢቴ እንግራታለ ና አቢቴ ማነው ያበራው ቆጣሪ ሄሎ ጨርሻለሁ አልኩ እኮ ያዘንዴ ማነው ያበራው ቆጣሪ ጨርሻለሁ ስትል እኮ ለምጣድ ያበራው እስቃሉ እንዴ ገለው ነበርኩ አልሰራም ይሳሩስ እኔ ብር የለኝም ብር ቆጫማ ጋር ነው ያለው አሁን የገዱ ጋር ቆጭ የለም አሁን እንዴ ምንድነው በቃ ለዱቀት በለ ገለው ነበርኩ ምን ቆጣሪ አብርተው አይሳቅ ማስካለ ምን ማሳቅም የት ሄዶ ነው እርሶ እኔ ለራሴ ባክ ሳይንስ ሙዚየም ነበርኩኝ በእናት የት ኢትዮጵያ ሪል ስቴት አልሚዎች ማህበር ከዶክሳ ኢቨንትስ ጋር በመተባበር አዲስ አፍሪካ ሪል ስቴት ኤክስፖ 2026 ተዘጋጅቷል እኮ በእናት እውነት ከከተማና መሰረተ ልማት ሚኒስቴር እንዲሁም ከአዲስ አበባ መስተዳድር እኮ ድጋፍ ተደርጎለታል ዛሬ ሚያዝያ 15 ጀምሮ እሁድ ነው የሚጠናቀቀው በ18 አራት ጎብኙ በጣም ይገርም እኮ በጣም ደስ ይላል ከ30 በላይ ታማኝ አልሚ ሪል ስቴቶች ይገኙበታል ከ30 በላይ ታዳሲ በአንድ ቦታ አረ በእናትህ ዱቄቴን አራጭ በእናትህ እውነት እኔ በጣም ግርም ያለኝ ፕሮግራሙ ላይ የሚሳተፉበት አባል የሆኑ ታማኝ የሆኑ ሪል ስቴት አልሚዎች ብቻ ናቸው የሚሳተፉበት በጣም ይገርም በአንድ ቦታ የተለያዩ አማራጮችና ቅናሾች እንዴት ይገኛል ይሄው እድሉን ተጠቀምኩበት ደስ አለኝ ማንም ሰው ሄዶ አይቶ ወስኖ መግዛት ይችላል እንዲሁም ደግሞ ፕሮግራሙን ሄዶ መመልከት ይችላል አዲስ አፍሪካ ሪል ስቴት ኤክስፖ 2026 አይገኝ እድል ነው አሁን እሄዳለሁ እኔም እሄዳለሁ